ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ እስከ ዛሬ እየተዋሸን ነበረ። ማንም ራፕን አልጀመረም። ራፕ የተጀመረው 1960ዎቹ ላይ በፍቅራት ያስኳት በውሩ አረመኔ የዋዛ ኩሩሩ አይደለሁም እኔ ባፍንጫዬ ቅቤ ግታ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊያችን ሆኑ እና ይሄ ምንድን ነው? ራፕ አይደለም ነው፣ ራፕ ነው። ቆይ እንጀምረው አንዴ ከእንደገና እንጀምረው። በፍቅራት ያስኳት በውሩ አረመኔ የዋዛ ኩሩሩ አይደለሁም እኔ በፍቅር አስያዝኳት በዋዛ ረበኔ የዋዛ ኩሩሩ አይደለም። የመጀመሪያው የሂፕ ሆፕ ዲስ ትራክ በራስ ላይ መቀለድ ነው። ይሄ ነው ዋው፣ ራስን ነበረ ዲስ የምታደርገው እና ይሄን የመሰለ በ1960ዎቹ የወጣ ሂፕ ሆፕ እያለ ራፕ እያለ ሂፕ ሆፕ ባፍንጫዬ ቅቤ ግታኝ እንድጠጣ ትንሽ ይለኝ ጊዜ ነፍሴ ልትወጣ ባፍንጫዬ ቅቤ ግታኝ እንድጠጣ ትንሽ ይለኝ ጊዜ ነፍሴ ልትወጣ እና ይሄ ምንድን ነው? የጧየረ ልቤ ብምብም ይላል ምን ይሻላል? አፈሉ ሴቶች ጉድ አፈሉ ሴቶች ጉድ አፈሉ። እሺ ምንድን ነው የምትሉት እናንተ? እኔ ከእናንተ ነው መልስ የምፈልገው። ይሄ ምንድን ነው? አፈሉ ሴቶች ጉድ አፈሉ። ገንፎ፣ ቅንጬ፣ ክትፎ፣ አጥሚት፣ ዱለት፣ ቅቤ የበዛበት ምላስ፣ ተንበር፣ ቁርጥ፣ ቅልጥ ያለ ጮማ የዚህን ሁሉ ምግብ ዝርዝር የሚያውቃለ? ቅቤ፣ ዱለት፣ ቅልጥ ያለ ጮማ ወደሚስማማ ቀይ ወጥ፣ ግንፍልፍል፣ ጭኮ፣ ምንቸት አብሽ፣ ቃተኛ፣ የዶሮ ዳቦ እያሉ ስላቦ ይሄን እያበሉ ትዳር ምንመለ ልጆች ተስማሉ። ሂፕ ሆፕ እያንዳንዱ የምግብ ዝርዝር እኔ አሁን አላቃቸውም። ጥራቸው ብትለኝ አላቃቸውም። ግንፍልፍል ምንድን ነው? ኧረ የሼፍ ነው እንዴ? ሼፍ አፍቅሮ ነው የሰውዬ፣ ሼፍ አፍቅሮ ነው። አፈሉ ሴቶች ጉድ አፈሉ። መኪና ብርስ እየሰጡ ቤት ቅምጦ ነው ቀረ የጊዜው ወጣት። ዝጓ ታክላለች እንደውል መሽሞንሞን ዘለኝ ትላለች 110 ኪሎ ሆና ዘለኝ ትላለች። ደስ ይላል። ዋው ይሄ ነው እናትዬን። ይሄ በቃ እንደውም ፈርስት ራፕ ቢሆን ራሱ ያስኬዳል፣ ከምር ያስኬዳል። ይስማ አፈሳሰሱ ራሱ ሴቶች ጉድ አፈሉ ቅንጬ ገንፎ አንን እያሉ የዋታሀይ ትላለች። ዝግባ የምታህል አካሏ መክበዱ እንዴት እችላለሁ? ጉዴ ፈላ ቀልደኛ፣ ጓልተኛ፣ ሸረኛ እዘለኝ እያለች ጉድ አረገችኝ። አፈሉ ሴቶች ጉድ አፈሉ። ሴቶች ጉድ አፈሉ። ሾርባ፣ ዙባ ዲ ቬርዱራ፣ ፓስታ፣ ስፓጌቲ፣ ላዛኛ፣ ሞልቶ ስጎ፣ ሴንሳ ፎርማጆ፣ አሮስቶ ዲ ሴዋለ ካቻቷ፣ ሴኮንዶ ሚስቶ፣ ፖልፔቲ፣ ኢንሰላጣ፣ ካፕሬቶ አል ፎርኖ፣ ኮንቶርኖ በጣት ይሄን እያበሉ እኔ ይችኛዋ ነው ምግቦቹን ሶሪ አንዴ መስማት እፈልጋለሁ እና ከየት እንደምትላቸው ሞርቶ arrosto di vitello cacciato secondo misto polpetti
ይሄን እያበላ የመጨረሻዋ ምግብ ግን ምንድነች? ኦኬ ጠግቦ አስታውቆ ነው። ዋው የሚገርም ነው እንዴ! አንተ ይሄ እያለ የሂፓፕ ጅምር ያጣላል። አረ ና ከምር ያልተሰማ አንደርሬትድ የሆነ የመጀመሪያው የሂፓፕ ሙዚቃ ይሄ ነው ከምር። ለዛውም ስትሬት ፐርፎርማንስ ነው። ይሄ ማለት ራፕ ባትል እንደሚባለው ስትሬት ፐርፎርማንስ እኮ ነው እያቀረበ ያለው፣ መድረክ ላይ እየቀረበ ያለ ስራ እኮ። ሴቶች ጉድ አፈሉ። ይሄ ሙዚቃ እየሰማችሁት፣ በእርግጥም እየሄድን ከሄድን ደግሞ ሌሎችንም የቆዩ ራፖችን ልናገኛቸው እንችላለን። ይሄኛው የጌጡ አየለ ትክክለኛ ኖርማሊ ፍሎን የጠበቀ ዲስ እያደረገ ያለ፣ ያው ራፕ ዋና ነገሩ ዲስ ማድረግ አይደል? ዲስ እያደረገ ያለ ኢንተርቴይን እያደረገ እያሳቀ ዲስ እያደረገ የነበረው ጌጡ አየለ ነው። የማቸው አፈሉ ሴቶች ጉድ አፈሉ ነው እና እንዳትረሱ ላይክ እና ሰብስክራይብ። ፒስ አውት።